ብዙ ጊዜ የሚነሳ ሀሳብ አለ ስለ ፍቅር ራሱ ምን ማለት ነው? ፍቅር አለ ወይ የሚለው ሀሳብ በብዛት ይነሳል። ብዙዎች ብዙ ያሉለት ሁሉ ዓለም አቀፋዊ የሆነ ሁሉንም የሚያስማማ አንድ አይነት ትርጉም የሌለው ብዙ ምሁራን የማህበራዊ ስነ ልቦና ሳይንስ ምሁራኖች፣ ጸሐፊዎች፣ ፈላስፋዎች፣ የጥበብ ሰዎች ብዙ የተቀኙ ሮማንቲክ ሪሌሽንሽፕ ስንሆን የወሲባዊ ወይም ደግሞ ጾታዊ ግንኙነቶች አሉት። የኖርማል ወይም ጀስት ፍሬንድ የሚባለው ግንኙነት ውስጥ እሱኛው አናገኝም። ከፍተኛ የሆነ ያቻ ግፊት አለ። በዚህ ጊዜ ወጣቶች ምን እንትን ይፈልጋሉ? ኮንፎርሚቲ፣ ሶሻል ኮንፎርሚቲ ለግሩፕ they want to fit into the group። ስሜት ጎርፍ ነው። ከተከተል ነው አብሮ ይዞ ሊሄድ ይችላል። እንደውም በተለምዶ የሚባለው ምናልባት ወንድ ልጅ ለወሲብ ለማግኘት ፍቅር ሊጠቀም ይችላል። ሴት ልጅ ግን በተቃራኒ እርግዝና የሚፈጠረው ሴት ማለት ተጋላጭነታቸው ጓደኞቿ ምክንያት ያልጀመረችው ፍቅረኛ ይዛለች፣ ማጨስ ጀምራለች፣ ሽሻ ምናምን ብዙ ነገሮች ጀስት ኖ ማለት ካለባችሁ ኖ በሉ። ሪስኩ ምንም ይሁን ከዚህ አስከተለ የምናየው በተለይ ተጽዕኖ ላይ የዚህ አይነት ተቃራኒ ጾታ በተለይ አሉታዊ ገጽታው ላይ በሚያተኩርበት በሚበዛበት ሰዓት በሴቶችና በወንዶች መካከል ያለው ተጽዕኖ ይለያያል የሚል እምነት አለ በግሌና ምናልባት አንተ የምጨምርበት ሙያ አስተያየት ይኖራል። ተጽዕኖ እንዴት ነው የሚታየው? በሴቶች ላይና በወንዶች ላይ የሚታየው ተጽዕኖ በተለይ ከአዎንታዊ ገጽታው አንፃር ከሚያመጣው ተጽዕኖ አንፃር የትኛውን የሚያመዝነው? ተጋላጭነቱስ በጣም ሰፊ የሚሆነው ሴቶች ጋር ነው ወንዶች ጋር ነው ተጽዕኖ? እና እስኪ እሱን እንግዲህ ምናልባት ይሄ ስሜት ሁለቱም ጋር ይኖራል እንደጠቀስከው። በተጋላጭነት ስናይ በብዙ ምክንያቶች ሴቶቹ የበለጠ ተጋላጭ ሆነው እናያለን። አንደኛ በተለይ የኛን ማህበረሰብ አውዲን የኛን ማህበረሰብ የፍቅር እንትን ካየን ብዙውን ጊዜ ከወንዱ ሳይድ ነው ወደ ሴቷ እንትን የሚባለው። ስለዚህ ከአንድ አካል አይደለም። ዝም ብለህ አንድ ወንድና ሴት ዩኒቨርሲቲ ተማሪዎችን ብትወስድ አንዷ ሴት ተማሪ ምናልባት 10 ከ20 እንትኖች ጫነው ግፊቱ ሊመጣ ይችላል። አንድ ወንድ ምናልባት ለ20 ሌሎች እንትኖች የተለያየ እንትን ሊኖረው ይችላል። ምናልባት ወደሱ ከሴቶች ይመጣል ብለን የምናየው እንደው ምናልባት 1-2 በጣም እንትን ያለ ደግሞ በሚባል አይነት ነው እንደው 5-6 ያ ልዩነት አለ መጀመሪያው። ሌላኛው ብዙ አሁንም ካየን ብዙ ጊዜ ተጎርተው ይሄ ወንዶቹ ጋር ምን አይነት እንትን ያንስ ከስሜታዊነቱ ይልቅ ምክንያታዊነቱ ያመዝናል። ወደ ሴቶች ስንመጣ ወንዶቹ ሞር የምክንያታዊነቱ እንትን ያመዝናል። ስለዚህ ምን አይነት እንትን ያደርጋ ነገሮች እንዳልሆኑ ሲያቅ እንትን የማለት እድሉ እንትና ኤክስ ጋር ከተሳካለት ዋይን የማየት እንትኑ ሞር ይሄ በማየት ከፍቅር ኮሚትመንቱ ይልቅ ሴክሹዋል ድራይቭ ያመዝናል እንትኑ ጋር። ሴቶቹ ጋር ስንመጣ ወንድ ስሜታዊነቱ ያመዝናል። እንደገና የፍቅር ኮሚትመንቱ እንደው ሁሉንም ያጠቃልላል አይደለም። በብዛት ግን ያመዝናል ኮሚትመንቱን እንትን ያደርጋል። እንደውም በተለምዶ የሚባል እንደበባል አለ ምናልባት ወንድ ልጅ ወሲብን ለማግኘት ፍቅር ሊጠቀም ይችላል። ሴት ልጅ ግን በተቃራኒ የሚባልበት እንትን አለና ሌላኛው ይሄ ባዮሎጂካል ዲፈረንሱን ስናይ ፍቅር ግንኙነቱ ተጀመረ፣ ፍቅር ውስጥ ገቡ፣ ከዛ ቀጥሎ ሴክሹዋል ግንኙነቱ ይኖራል። እርግዝና የሚፈጠረው ሴቷ ላይ ነው። ኦፍ ኮርስ ተጋላጭነታቸው ለኤችአይቪ በተለው ለያንዳንዱ የሴክሹዋል ትራንስሚትድ ዲዚዝ ተጋላጭነታቸውን ብናይ ወንዱ ኢሚዩን ነው እያልኩ አይደለም በተሳሳተ መንገድ ነገር ግን ሪስኩ ለሷ ያመዝናልና ጫናውን፣ ኃላፊነቱን፣ ኮንሲኩዌንሱን ሴቶቹ ላይ በጣም ያመዝናል።
መልካም እንግዲህ በጣም ደስ የሚል ቆይታ ነው እያደረግን ያለነው። አድማጭ ተመልካቾቻችንም ቁም ነገር እየወሰዱ እንደሆነ ተስፋ እናደርጋለን። እንግዲህ አሁን ወደ ማጠቃለሉ እየመጣን ነው አንበሽ። በዋናነት እንግዲህ ያው እንደዚህ አይነት ተጽዕኖዎች ካሉ አሉታዊ አዎንታዊ ጎኖችን በዚህ መልኩ ከተገለጹ በተለይ በከፍተኛ ትምህርት ተቋማት ላይ አሉታዊ ነገሮች ሊቀንሱ የሚችሉ ወይም አጋላጭ ነገሮች ሊቀንሱ የሚችሉ ቢያንስ አደጋውን ሊቀንሱ የሚችሉ ምን አይነት መንገዶች መኖር አለባቸው? የምክር አገልግሎትም ሊሆን ይችላል፣ በዩኒቨርሲቲ ደረጃ የሚቋቋም ክበብም ሊሆን ይችላል። እስኪ በምን መንገድ አንድ ከተቻለ አላማቸው ላይ ትኩረት እንዲያደርጉ ካልተቻለ ደግሞ የስሜት የሳይኮሎጂ የስነ ልቦና ጉዳይ ስለሆነ ወደዛ እንኳን ቢገባ ሊደርስ የሚችለውን አሉታዊ ተጽዕኖ ወይም ደግሞ ምንድነው ጉዳት ለመቀነስ በከፍተኛ ትምህርት ተቋማት ምን አይነት መንገዶች ሊዘረጉ ይችላሉ ወይም ደግሞ በምን አይነት መንገድ መቀነስ ይቻላል? አንዱ ከቅርብ ጊዜ በኋላ የተጀመረ ኢኒሺዬቲቭ አለ። በአገር አቀፍ በሚኒስቴር ደረጃ የሴቶችና ህጻናትን የሚከተለው በዩኒቨርሲቲዎች በተለይ የላይፍ ስኪል ትሬኒንግ እንዲሰጡ ማድረግ። እንግዲህ ብዙ ኮምፖነንቶች አሉት። ራስን ከማወቅ ከኮሙኒኬሽን ስኪል የአሰርቲቭነስ እንትን ብዙ እንትኖች የያዘ ነው። ያ በስፋት ቢሰጥ አይ ነው እኛም ዩኒቨርሲቲ ያልፈው በየእንትኖች በካምፔን መልኩ የሚሰጥበት እንትኖች አሉ። ነገር ግን በደንብ አድርጎ ሰፋ ያለ ጊዜ ባለሙያ እንትን ብሎ ቢሰጥ ብዙ ውጤታማነት ያመጣል ብዬ አስባለሁ። ሌላኛው በተለይ ተማሪዎች መረዳት ያለባቸው አሰርቲቭ መሆን ይጠይቃል። እንግዲህ አሰርቲቭ ነው ስንል ማድረግ ያለበትን የሚወስነው ሰልፍ ዳይሬክትድ ናቸው። ራሳቸውን የሚመሩ መሆን ይጠይቃል። ሌሎች ስላደረጉት ማድረግ አይጠበቅብንም። ኖ ማለት ካለበት ኖ ማለት ይኖርበታል። ሌሎች ስላፈቀሩ ማፍቀር፣ ሌሎች ፍቅረኛ ስላላቸው መያዝ አይጠበቅበትም። ሌሎች ክለብ ስለሄዱ አብሮ መሄድ አይጠበቅበትም። it is right አንዳንድ ጊዜ to be unique የግድ በዙሪያው በቡድኑ በመንጋው አብሮ እንትን ማለት አይጠበቅባቸው። ያንን አይነት እንትን ማዳበር ይኖርባቸዋል። ከዛ ለፈ ብሎ ደግሞ ምናልባት በእነዚህ ስሜቶች ጋር በተያያዘ ወይ ጫና ውስጥ ሲገቡ እርዳታ ድጋፍ መጠየቅ ከጓደኛ ሁሉ የጓደኛ እንትን ላይሆን ይችላል። ከዛ ለፍ ሲል የባለሙያ ዩኒቨርሲቲ እንግዲህ የጋይዳንስ ኤንድ ካውንስሊንግ ቢሮ አለው። እንደገና በትምህርት ክፍልም ደረጃ እንደ ባለሙያዎች ተመድበው እንደ በትምህርት ክፍል እንትንም እነዚህ አይነት ድጋፎች ይሰጣሉ። ቢጠይቁ በፕሪቨንቲቭም ከመግባታቸው በፊትም እዛም ውስጥ ከገቡም በኋላ እነዚህን ድጋፎች ማግኘት ይችላሉ። በጣም ጥሩ። በተለይ በዚህ እንደ ካውንስሊንግ መቋቋም ያለባቸው ክበባትም ሊሆን ይችላል ሌላ የጋይዳንስ አገልግሎት በጣም አስፈላጊ ነው። ምናልባት ግን ተመልካቾቻችን አድማጮቻችን አንድ በደንብ መያዝ ያለበት ነገር ብዬ የማስበው እነዚህ ጀስት ፕሪቨንቲቭ ሜካኒዝም ሜቢ ላይሆኑ ይችላሉ፣ ግን ወደዛ እንዳይገባ የሚያደርጉ ሌሎች የምንከላከልባቸው መንገዶች ሊኖሩ ይችላሉ። ነገር ግን የሚሆን ከሆነም ኢምፓክቱን ወይም ደግሞ ኔጌቲቭ አሉታዊ የሆነውን ጎኑን ለመቀነስ አደጋውን ለመቀነስ ነው እያነሳን ያለው ነው እና ቀጥታ ያኛውን አማራጭ እንደመጀመሪያ እንዳትወስዱ ወይም ደግሞ እንደዛ የሚል ሐሳብ አይደለም እያነሳን ያለ ነው እና በዛ መንገድ እንደምትረዱን ተስፋ እናደርጋለን። በተለይ እንግዲህ የሰመመን ላይ መጽሐፍ ቅድም እንዳነሳ ነው በዛ መንገድ በዛ ልክ ተማሪዎች እንዳይጎዱ እንደዚህ አይነት ህይወት ውስጥ ገብተው እንዳይጎዱ ቅድም ያነሳቸውን መሰረታዊ የመፍትሄ ሐሳቦች ማየቱ መልካም ነው። ምናልባት ያጠቃለልን ነው ርዕሰ ጉዳያችን ላይ ያነሳ ያለነው ውይይት በተለይ በአብዛኛው በተለያዩ ጥናቶችም እንደምናየው የአቻ ግፊት የሚባለው ነገር ለተቃራኒ ጾታ ግን ሪሌሽንሺፕ ብቻም ሳይሆን ለሌሎችም ሱስ እና ሌሎች ተመሳሳይ አደጋዎች እጅግ በጣም እንደ ምክንያት ይጠቀሳል። እንደው ሌሎችን እንዳሉ ነው። አቻ ግፊት የሚለው ላይ ግን እንደው ለአሁኑ ለዚህ ፕሮግራም ትኩረት አድርገን እንደው እንደመጨረሻ ብናየው አቻ ግፊት በዋናነት ምን አይነት ስነ ልቦናዊ አንድምታ ነው ያለው? ሰዎች ሳይፈልጉ በአቻ ግፊት ምክንያት ወዳልሆነው ነገር ሲገቡ ይታያሉ እና አቻ ግፊትን ምን ማለት ነው? እንዴት ነው መከላከል የምንችለው? አቻ ግፊትስ ከስነ ልቦናዊ እይታው አንፃር በምን አይነት መንገድ ነው መግለጽ የምንችለው? የአቻ ግፊት እንግዲህ ወይም አቻ ግፊት የምንለው
በሌሎች ተጽዕኖ ምክንያት ውሳኔዎችን ስንወስን ድርጊቶችን ስናደርግ ያቻ ግፊት እንለው ወይም ደግሞ የሚመጣ ከጓደኛ ከኛ እኩያ ከሆነ ሰው የሚመጣ ተጽዕኖ ነው። ሁለት አይነት ያቻ ግፊት እንትኖች አሉ። አዎንታዊ እንትን አለው፣ አሉታዊ እንትኖች አሉት። እንግዲህ ያቻ ግፊት አደገኛ የሚያደርገው ጎርፍ አይደለም፣ በአንድ ጊዜ የሚከሰት እንትን አይደለም። ልክ እንደ ጠብታ ውሃ ቀስ እያለ ነው እንትን የሚያደርገው የሚሸረሽረው። ሳናውቀው ሳናስበው እዛ ሰው እንትን ውስጥ ገብተን ነው የምናገኘው። ለዛ ጥንቃቄ ይፈልጋል። ዩኒቨርሲቲ ላይ ችግሩን የበለጠ ለምን ያጎላዋል? ቅድም እንዳልኩት ይሄ ዴቨሎፕመንታል ስቴጃቸው ራሱ ከቤተሰብም ከሁሉም እንትን ብለው የበለጠ ለጓደኝነት ዋጋ የሚሰጡበት ጭምር ነው። አንዲት ክላይንት ከየገጠመኝ እንትን አለ። ከጓደኞቿ ምክንያት ያልጀመረችው ፍቅረኛ ይዛለች፣ ማጨስ ጀምራለች፣ ሽሻ ምናምን ብዙ ነገሮች እንትን ብላለች። እያወራ እነዚህ ነገሮች በሙሉ ዋጋ እንደሚያስከፍሉኝ ይረዳለሁ ነገር ግን በቃ ጓደኞችን ከሚከፋቸው እኔ ባደርገው ይሻላል አይነት እንትን ነው። እነዛ ነገሮች ኦቨርናይት በመጀመሪያው ቀን አይደለም እንትን የሚሉት፣ ደረጃ በደረጃ ነው። እንግዲህ ጠብ የምትለው አለትን እንደምትሸረሽረው ሁሉ ያቻ ግፊትን በዛ መልኩ ነው እንትን የሚባለው። ዴዋን ለምን አብረን ውጭ ወካ እናደርግም ምናምን ሊሆን ይችላል እንትኑ። የሆነ ቀን ክለብ ወይም ደግሞ እንትና ልደትና ክብር ልደት ምን ችግር አለው እንትን አይልም። በሚቀጥለው ቀን ምናልባት ናይት ክለብ አብረን እንትና ኢንቲሜሲው እየጨመረ እንትን ምን ችግር አለው የሚል እሳቤ እየዳበረ ይመጣል። ሌላኛው በጣም ተጋላጭ ልጆች እዚህ አይነት ተጋላጭ ልጆች እንትን ይሄ ሰሚሲቭ አይነት የምንላቸው የስብዕና አይነት ያላቸው ሰዎች አሉ። ሁሉን እሺ ባይ፣ ሁሉን ሰው ማስደሰት፣ ማስቀየም የማይፈልጉ ይሉንታ የምንለው አይነት ነገር ይሉንታኛ አይነት ነገሮች አሉ። እሱ ከሚቀየም እሱን ከሚከፋው እሷን ከሚከፋት አይነት እንትኖች ስለሚኖሩ ያ በጣም በቃ ኖ ማለት እኔ ካልፈለኩት ሌላውን ሊያከብርልኝ ይገባ፣ በዛ መቀየም ካለበት ይቀየም። ያንን ስታንድ መያዝ ያስፈልጋል። ሰዎችን ለማስደሰት እኔን የሚያስደስተኝ ነው። ይሄ ሚዛኑ በእኛና በሌሎች መካከል በሚኖረው መስተጋብር ላይ ሚዛኑን እንዳያጋድል ጥንቃቄ ይጠይቃል። አለፍ ሲልም ይሄኛው እንትን በነገራችን ብዙ አደገኛ፣ በተለይ አሁን ቅድም የፍቅር ግንኙነት በጣም ዳይናሚክ ነው እያለ ነበር። ከጊዜ ወደ ጊዜ እንትን እያለ ነበር። ከቅርብ ጊዜ ወዲህ ከኢንተርኔቱ እንትን ጋር ተያይዞ ለሳይበር ቡሊንግ ጭምር ለኢንተርኔት ጥቃት ጭምር የመጋለጥ እንትኑ ነው ማለት ስለማይችሉ ብቻ ብዙ ነገር ተገደው ሲያደርጉ ያንን ደግሞ መልሰው መጠቀሚያ ሲያደርጉባቸው የምታይበት ፕራይቬት ኤክስፒሪየንሶቻቸው ሪከርድ አድርገው ብዙ የሚለቀቁበት፣ ብዙ ማስፈራሪያ የሚደረጉበት፣ እነዛ ሁሉ በጊዜው ማስቆም በሚችሉበት ጊዜ ማስቆም ባለመቻል እና ስለዚህ የፈለገ ጓደኛ ይሁን ጓደኛ ይሁን ዶርም ሜት ሊሆን ይችላል፣ ክላስሜት ሊሆን ይችላል፣ የራሳችን መሰረታዊ እሴቶች ሊኖሩን ይገባሉ። የኔ ዶርም ሜቶች ሊጠጡ ይችላሉ፣ መጠጣት የኔ ታይፕ አይደለም። ያን ሊያከብሩልኝ ይገባል። ያ ካስከፋቸው የነሱ ምርጫ ነው። ባውንደሪ ሊኖር ይገባል ማለት ነው። ባውንደሪ ሊኖር ይገባል እንጂ ብዙውን ጊዜ ይሄ ባቻ ግፊቱ ላይ በሌሎች እንትኑ ላይ በጣም ተስበን በሄድን ቁጥር ራሳችንን እያጣን ነው የምንሄደው። ልክ ግለኛ መሆን ደግሞ ከሌላው እንትን ጋር ሙሉ በሙሉ ግንኙነት ማቋረጥን እንትን እንዳለው ሁሉ ሙሉ በሙሉ እንደ ሌሎች ጋር ምስጥ ብሎ እንትን ብለን በገባን ቁጥር የግል ማንነታችንን የኛን የሆኑ እንትኖችንም ጭምር እያጣን ነው። ማንነታችንን እየሸረሸረ ነው የሚሄደው። ባህሪያችንን፣ የስብዕናችንን፣ ውሳኔያችንን፣ ብዙ ነገሮቻችን መጨረሻ ላይ ነው የምናውቀው። ጸጸቱ ብዙ ነገሮች ከተበላሹ መጨረሻ ላይ ኩሙሌቲቭ ኢፌክት ነው የሚኖረው እና ያንን በደንብ መገንዘብ ያስፈልጋል። በጣም ጥሩ። በእኔ በኩል ጥያቄዎችን እየጨረስኩ ነው። በዋናነት ከዚህ ርዕሰ ጉዳይም ጋር እያይዘ ሊሆን ይችላል እንደው እንዳጠቃላይ መስጠት የምትፈልገው አስተያየት ወይም ደግሞ የመጨረሻ መልእክት ካለ በዛ እንጨርሳለን። ነገር ግን ያው ርዕሰ ጉዳዩ ሰፊ ነው፣ በደንብ መዳሰስ መታየት ያለበት ነው። በቀጣይ ፕሮግራሞቻችን እንግዲህ እንግዳችን እንደምትሆንም ተስፋ እናደርጋለን። እስከዚህ አንጻር ግን አሁን የዚህን ፕሮግራም ለመቋጨት ምናልባት አያይዘ ማንሳት የምትፈልገው መልእክት ሀሳብ ካለ እሱ እንቀበልና እንጨርሳለን።
እንግዲህ በአንድ ስንትም ብቻ ተናግሬ ልጨርሰው። ጀስት ኖ ማለት ካለባችሁ ኖ በሉ። ሪስኩ ምንም ይሁን ነው። ይችን እንደ ሌስ እንደ ፋይናል ሜሴጅ በጣም ጥሩ እጅግ አድርገን ነው የምናመሰግነው። እንግዲህ አድማጭ ተመልካቾቻችን በርከት ያሉ ጠቃሚ ሐሳቦችን እንደወሰዳችሁ ተስፋ እናደርጋለን። በከፍተኛ ትምህርት ተቋማት ላይ የተቃራኒ ጾታ ፍቅር ግንኙነት በሴቶችና በወንዶች ላይ ወይም ደግሞ እንደ ጥቅል በተማሪዎች ላይ ያለውን አዎንታዊና አሉታዊ ገጽታዎችን ነው እንግዲህ ስናስዳስሳችሁ የቆየ ነው። መጥፎ ነው ጥሩ ነው የሚል ድምዳሜ የለንም። ነገር ግን መጥፎም ጥሩም ሊያደርጉት የሚችሏቸውን ምክንያቶች ገፊ ምክንያቶችን ጠቅሰናል። እንግዲህ ውድ አድማጮቻችን ተመልካቾቻችን እናንተ የሚጠቅማችሁን ሐሳብ ወስዳችሁ በህይወታችሁ ላይ ትልቁን ውሳኔ እንድትወስኑ በተለይም ደግሞ ከመጣችሁበት የመማር ዓላማ አንፃር አዛምዳችሁ ትክክለኛ ውሳኔ ላይ እንደምትደርሱ ተስፋ እናደርጋለን። ስቱዲዮአችን ድረስ መጥተህ ይህን የመሰለ በሳልና ሙያዊ የሆነ አስተያየት እንዲሁም ምክርም ስለሰጠህን እጅግ አድርገን እናመሰግናለን። በቀጣይም በተለያዩ ርዕሰ ጉዳዮች ላይ አንዳንድ ማብራሪያዎችን ስንጠይቅህ እንደምትመጣ ተስፋ እናደርጋለን። አመሰግናለሁ። በጣም ጥሩ አድማጭ ተመልካቾቻችን በኢትዮ ቮይስ ፖድካስት እንዲሁም በሬዲዮ ጣቢያችን 89.2 ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበረ። በቀጣይ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እንገናኛለን። በያላችሁበት ሰላም ሁኑ። ኢትዮ ቮይስ ፖድካስት 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 በአይነታቸው ልዩ የሆኑ ቋሚና ተከታታይ ፕሮግራሞችን ይዞ ወደ እርስዎ መጥቷል። ለዛ ባለው አቀራረብ አዝናኝ አስተማሪና መረጃ ሰጪ ፕሮግራሞች ላይ ትኩረቱን አድርጎ መጣው እያለ ይገኛል። በተለየ ሁኔታ የዩኒቨርሲቲ ተማሪዎችና የመምህራን ሕይወት የተመለከቱ ጉዳዮች በልዩ አቀራረብ ይዳሰሱበታል። ምን ይሄ ብቻ ስነ ልቦናና ሳይንሳዊ እይታዎችን የተመለከቱ ሐሳቦችም ለዛ ባለው አቀራረብ በዘርፉ ምሁራን እየተተነተኑ ወደ እናንተ ይቀርባሉ። ወቅታዊና ትኩስ መረጃዎች እየተመረጡ ጀባ የምትባሉበትን መሰናዶ ይኖረናል። አዝናኝና አስቂኝ የሆኑ የተማሪዎችንና የመምህራንን ሕይወት የተመለከቱ ገጠመኞችና ተሞክሮዎችም በልዩ አቀራረብ ወደ እናንተ ይደርሳሉ። ታዲያ እርስዎ ምን ይጠብቃሉ? ቻናሉን ሰብስክራይብ፣ የምናቀርባቸውን ፕሮግራሞች ላይክ በማድረግ ውድ ቤተሰባችን እንዲሆኑ ስንጋብዛችሁ በታላቅ አክብሮት ነው።